እሺ ውድ የዩቲዩብ ታዳሚዎቻችን እንግዲህ ዛሬ ለማውራት የፈለኩት ስለ ስኬት ነው። ስኬት ማንኛውም ነገር ለማሳካት ስንፈልግ የሚረዳን እጅግ በጣም ምርጥ የሆነ ቀመር ነው። ሶስት ደረጃዎች አሉት። በጣም ጠቃሚ ነገር ነው። የትኛው ነገር ማሳካት እንችላለን። እንግዲህ ምንድነው ስኬት? ምንድነው ስኬት ማለት በራሱ ሲባል እንግዲህ ማንም ሰው የሚፈልገው የሚመኘው ወይም ጥሩ ይሆንልኛል ብሎ ወይም ይጠቅመኛል ብሎ የሚያስበው ነገር አለና ያን ነገር ማግኘት ሊሆን ይችላል ስኬት። እንግዲህ የተለያየ ሰው በገንዘብ ሀብታም መሆን ሊሆን ይችላል፣ ወይም የሆነ ነገር መማር ይችላል፣ ብቻ ማንኛውም ነገር ሊሆን ይችላልና ያው ስኬት እንደ ሰው ይለያያል። ሆኖም ግን እዚህ ጋር አንድ ማለት የምፈልገው ነገር አለ። ስኬት ሲባል አንድ ሰው የተለያየ ሁለት አይነት አመለካከት አለ። አንዳንድ ሰው የሆነ ነገር ማግኘት ይመስለዋል፣ ወይም ደግሞ በቃ የሆነ ነገር ማሳካት ነው መድረስ በቃ ስኬት ብሎ ያስባል። ሌላ ሁለተኛ አመለካከት ደግሞ ስኬት ማለት ሂደት ነው ይባል ነገር አለ። ፕሮሰስ ነው ስኬት ማለት። አብዛኛውን ጊዜ ስኬት በሚተረጉመው በውጤት ሳይሆን ያንን ነገር ለማሳካት የሄደው ሰው ማንነት ወይም በዛ ሂደት ውስጥ የተገነባው ሰው አድርገው የሚያስቡ ሰዎችም አሉ። እንደዛ ባባለው ወይም ደግሞ ስኬት እንደ ሂደት የሚያስቡ ሰዎች አሉና እኔ ሞር ኮምፎርታብል መሆኑ ሂደት ስኬት ጉዞ ነው ይባል ጀርኒ ነው ይሉታል። እሱን እደግፋለሁ። የበለጠ ትርጉም ይሰኛል እኔ። ምክንያቱም ግብ ስናረግ ያን ለማግኘት ስናስብ በጣም ሩቅ ይሆንብናል። ትንሽ ነገሩ አስቸጋሪ ጥምዝር ምክንያቱም እስክታሳኩ ድረስ ያለው እዛ ነው። ነገር ግን ምንድነው የሚሻለው? አሁን በምንነግራቸው ሶስት ደረጃዎች እቅድ አውጥቶ እያንዳንዷን ነገር እያሸነፉ በመሄድ እዛ መድረስ። ለምሳሌ እንግዲህ ስጀምር ከንትኑ የመጀመሪያው ነገር ምንድን ነው? የስኬት ዋናው ሚስጥሩ ዋናው ሰውና ሰው አንዱ ስኬታማ አንዱ ያልተሳካለት ሲባሉ መሰረታዊ ወይም ቤዚክ የሆነ ልዩነቱ ምንድን ነው ብለን መጠየቅ ነው። የመጀመሪያው ምንድነው ስኬታማ ሰውና የማይሳካልን ሰው የሚለየው ነገር ምንድነው ብለን ስናስብ ስኬታማ ሰዎች 99% ወይም 100 ማለት ይችላላችሁ ይሁን ነገር አንድን ያሰቡትን ነገር ይሆንልኛል፣ ይሳካልኛል፣ ወይም እችለዋለሁ ወይም አሳካዋለሁ ብለው ያስባሉ፣ አደርገዋለሁ ብለው ያስባሉ። የመጀመሪያው እችለዋለሁ ብለው ያስባሉ ወይም ይቻላል የሚል አመለካከት አላቸው። በተቃራኒ ደግሞ ስኬታማ ሰዎች ስታዩ አይሳካልኝም፣ አይሆንልኝም፣ አልችለውም ብለው ነው የሚያስቡት። ትልቁ መሰረትነት እዚህ ጋር ነው። ስኬታማ ሰው የሚያስበው እንዴት ያን ነገር አሳካለሁ፣ እንዴት እችላለሁ ሲያስብ፣ ስኬታማ ሰው ደግሞ አልችለውም ብሎ ጭራሽ ይደበደብ፣ አእምሮውን ይዘጋል። አንድ ነገር እንዴት ሊያሳካ እንደሚችል አእምሮውን እንዲያስብ ነገሮችን እንዲያወርድና የሆነ ውሳኔ እንዲያደርስ ይከለክለዋል ማለት ነው። በአእምሮ አሰራር ደግሞ አልችለውም ስንል አእምሯችን ወዲያው ለድብቁ አእምሯችን የምናሳ አንችልም የሚል ሰምንዘጋ ሰብሰብና ቅርበት እነዚያን ሰዎች አጉልቶ ያይና ነገሮች እድሜ ልካችን እንዳይሳካ ያደርጋሉ። ምክንያቱም የሰጠነውን የምናምነው ነው እሱ የሚያደርገው። የውሸትም ይሁን አንድ ነገር ካሳመን ነው በአእምሮ አሰራር ያን የማየት መሰል ነገር ሊያከናውን ይችላል። ትንሿን ነገር አይሆንም ካለው ደግሞ እንደዛው አይሆንም የሚል አመለካከት ያስርጽና ያ ነገር እንዳይሳካ ይሰራል ማለት። ይሄን ሰፋ ያለ ጊዜ ሌላ ጊዜ ማብራት አእምሮ እንዴት ነው የሚሰራ። ነገር ግን አሁን ምንድነው ዋናው ቁም ነገር እችላለሁ፣ ይህን ማንም የምናስበው ነገር እችላለሁ፣ ይህን ነገር የማይቻል ነገር የለም ተብሎ ክርስቶስ እኮ የስናፍጭ ቅንጣት ለእምነት ካላችሁ ይህን ተራ ሂድ ብትውት ይሄዳል፣ የማይቻል ነገር አይሆንም። የመጀመሪያው አእምሮአችን መሆን ያለበት አሁን ማንኛውም ስናስብ ይቻላል የሚል አመለካከት እችላለሁ ከእግዚአብሔር ጋር ከራሳችን ከተፈጥሮ ከተሰጠን ኃይልና ብቃት ጋር ተደምሮ ማንኛውም የማይሳካ ነገር የለም፣ የማይቻል ነገር የለም። ስለዚህ ይቻላል እችላለሁ የሚል አመለካከት የመጀመሪያ ማሰስ ያለብን ያንን ነው ማለት ነው። ስለዚህ የመጀመሪያው እርምጃ እችላለሁ ብለን ስናስብ ሁልጊዜ አእምሯችንን ማቆጣጠር አለብን። ሁሌ ሰብ ሲደረድር አይሆንም፣ አይሳካም፣ አልችለውም ሲል መያዝና እችላለሁ። ፈጣሪም ሁሉ እንደ አምሳሉ ፈጠረ ነው። አንቺ ወይም አንተ ለብቻችሁ በሱ አምሳል አልተፈጠራችሁ ዝቅ ተደርጉ እከሌ ተፈጠረ እከሌ እንደዚህ ያለ የሚል ነገር እስካሁን ስለሌለ በማስረጃ እንግዲህ እንዳመለካከታችን እንደ እምነታችን ይወሰናል። መጽሐፍ ቅዱስ እንደሚለው እሱ በልቡ እንደሚያስበው እንደዚህ ይሆናል። ስለዚህ በልባችን እንችላለን ካል እንችላለን፣ አንችልም ካል አንችልም። ይሄ ነው እኛ ነው የምንወስነው። ይሆንልኛ ካል ይሆናል፣ አይሆንም እኛ ራሳችን እንደምናስበው በልባችን እንደምናስበው ይሆናል። ስለዚህ የመጀመሪያው እችለዋለሁ
የሚል ነገር እንዴት ከእግዚአብሔር እርዳታ ጋር ጥሬ ፈጣሪ ይረዳኛል፣ ይሄን እችላለሁ፣ ኃይል ይሰጠኛል፣ እችላለሁ፣ በእግዚአብሔር እርዳታ በሱ ኃይል ድጋፍ እችላለሁ ማለት ይቻላል። መንፈሳዊነትንም ይዘን እግዚአብሔር ይዘን የማናሳካው ነገር የለም ማለት ነው። ከዛ ቀጥሎ ምንድነው አንድ ሰው እችለዋለሁ አለ። ኦኬ አሰብን እችላለሁ አለ። ከዛስ ቁርጠኛ መሆን መቻል አለብን። ቁርጥ ያደረገው ይሄን ነገር ማድረግ አለብኝ፣ እችላለሁ ግን ደግሞ ማድረግም አለብኝ። ምክንያቱም ብዙ ጊዜ እኛ ብዙ የምንችላቸው ነገሮች አሉ፣ በጣም በቀላል ነገሮች። ለምሳሌ መብራት ማጥፋት ሊሆን ይችላል፣ ወይም ቴሌቪዥን ማጥፋት ሊሆን ይችላል። ይህን በግልጽ እንደምችል አውቃለሁ። ሆኖም ተነስቼ ካላጠፋሁት ያ ቴሌቪዥን አይጠፋም። ስለዚህ ምን ማድረግ አለብኝ? ሄጄ ማጥፋት አለብኝ። ስለዚህ እችላለሁ ብቻ ሳይሆን ያንን ነገር የማድረግ ቁርጠኝነት በውስጣችን መፈጠር አለበት። ይህን ማድረግ ያለ አደርገዋለሁ፣ ፈጽመዋለሁ፣ ይህን አሳካዋለሁ ብለን በቁርጠት መነሳት አለብን ማለት ነው። ይህን ለማድረግ እንግዲህ የተለያዩ ነገሮች አሉ። እሱ ሌላ ጊዜ በዝርዝር እንዲህ ቁርጠኛ መሆን እንደሚቻል፣ ወደ የተግባር ሰው መሆን እንደሚቻል ብዙ ዝርዝር ሀሳቦች አሉ። እሱን ሌላ ጊዜ ይመጣበታሉ። ነገር ማወቅ ያለብን አንደኛ እችላለሁ ብሎ ማሰብ፣ ቀጥሎ ደግሞ ይህን ነገር አከናውነዋለሁ፣ ወደ ተግባር ለውጠዋለሁ፣ ቁርጠኛ አቋም ያዝ፣ ቁርጥ ያለ በቃ ይሄ መሆን አለበት። እንግዲህ እችላለሁ ሲባል ነገር ሲታመን እችላለሁ ሲባል እንደውም አንዳንዴ በአእምሯችን ምንድነው ያ ነገር ልክ እንደ አሸነፍ ነው፣ እንደ አሳካ ነው፣ እንዳገኘ ነው በአእምሯችን አሁን ላይ ሆነን የኛ እንደሆነ ማሰብ፣ የባለቤት ጥያቄ ማንሳትም እንዳለብን ይመከራል ለአእምሯችን። ምክንያቱም አሁን ላይ ሆነን በቃ ያ ነገር ምን ነው በቃ ይሄ የኔ ነው የሚል አመለካከት፣ ይሄ ስኬት፣ ይሄ ታሪኬ ነው፣ ይሄ መኪናም ቤትም ከፈለግ ወይም ሌላ ትምህርትም ብቻ ማንኛውም ነገር የምፈልገው ባህሪያትም ከሆነ ያን ሰው ሆነን የማየትም ክህሎት ማሳደግም በጣም ይጠቅማል። የማየትን ባህሪ ራስን ልክ እንደምንፈልገው አድርጎ የማየት ባህሪ በጣም ደጋግሞ ባሰሙ ቁጥር ማንነታችን የመቀየርና ወደዛ ያን ነገር የማግኘት እድላችን ያሰፋዋል ማለት ነው። ስለዚህ ሁለተኛው ምንድነው እንዳየው አደርገዋለሁ በቁርጠኝነት መነሳት፣ መቁረጥ፣ መወሰን፣ ቁርጥ 100% የማይወላወል መወሰን ሁለተኛው ደረጃ ነው ማለት ነው። ሶስተኛው ቅድም ነገራችሁ ጋር የሚያያዝ ምንድነው አንድ ነገር ስለማድረግ እችላለሁ አልኩኝ፣ ፈጽሞ አልወሰንኩ፣ ይሄን ማድረግ አለብኝ፣ መወሰን አለብኝ። ለዚህ ታዲያ ምንድነው አንደኛ የጋለ ፍላጎት ያስፈልጋል። በጣም መፈለጋችን ማድረግ ምን ፈልገው መቻል አለብን፣ መምረጥ አለብን። በትክክል ልባችን ምን ይፈልጋል፣ ይሄን ካላሳካን ምንድነው ይገጥመን፣ በትክክል መወሰን አለብን ማለት ነው። ማድረግ የምንችለው ነገር በጥንቃቄ መወሰን አለብን። ከዛ ያን ካደረግን በኋላ እንዳናሳካ ምንድነው ሊከለክለን ይችላል ሲናስብ፣ ከዛ እንዘርዝር። ይሄን ነገር ጎልኝ፣ እንዳላሳካ ምንድነው የሚጎልኝ፣ ምንድነው እንቅፋት የሚሆንብኝ፣ ለምንድነው እንዳላሳካ ምንድነው ወደኋላ የሚያደርገኝ። በአእምሯችን የሚመጣው ነገር በሙሉ የፈነር ከራሳችን ሊሆን ይችላል፣ እግዚአብሔር ይከልክኛል ምክንያት ሊሆን ይችላል፣ ወይም እድሌም ሊሆን ይችላል። ብቻ ማንኛውም እንትን እንበል እንጻፍ ማለት ምን ለማፈልግ ነው። ማንኛውም በውስጣችን ይሄን ነገር አይሆንልንም ብለን እንድናስብ ያደርጋል። ችግሮች ምንድን ናቸው? አሳሰብ ከሆነ አሳሰቡን ማስወገድ የማይጠቅመን ከሆነ። ሌላ ደግሞ ምንድነው አንዳንዴ እንግዲህ አንዳንድ ሰዎች ሰበብ ይደረድራሉ። ሰበብና ምክንያት ይለያያል። በነገራችን ሰበብ ማለት የማይሆን ነገር፣ ለምሳሌ ትምህርት የለኝም ይችላል፣ መማር ይችላል። ጊዜ የለኝም ይችላል፣ ጊዜውን ማብቃት ይችላል። ልምድ የለኝም፣ ልምድም የሚካበት እንዲህ ሰበቦች ሳይሆኑ እውነተኛ ምክንያቶች ተቀባይ ይኖራቸዋል። ሰበብ ከሆነ ግን እሱን መለየት የእናንተ ፋንታ ነው። ስለዚህ እነዚህ እዛ ደረጃ እንድንደርስ የሚያስፈልጉ ነው የሚያሳክሉ ነገር በሙሉ ከዚህ ካወጣን በኋላ ያንን አንድ ባንድ የምንፈታበት የምናስወግድበት ስትራቴጂ ወይም ደግሞ እቅድ እናወጣለን ማለት ነው። ከዛ እያንዳንዷን ነገር አንድ ባንድ መሰናክሎች ካስተካከል በእኛና በግባችን ያለ ማለት መሰናክሎች ከተወገዱ ኦልሬዲ አገኘ ነው ማለት። ስለዚህ አንድ ሰው አንድ እቅድ ሲያስብ በመሀሉ ያለው እንዳይሳኩ የሚያደርገው ጣር በማስወገድ የሚፈልገው ማሳካት ይችላል። በጣም ይሄ ትልቅ ቀመር ነው። ምክንያቱም አንድ ሰው እቅድ ዝም ብሎ ያወጣ ይችላል። ነገር ግን በመሀል ምንድን ነው እንዳላሳካ የሚገግልኝ እስቲ ምን አለ ብሎ ያን አንጥሮ አውጥቶ ከዛ እቅዱን እነዚህ ነገሮች አንድ ባንድ አንድ ደረጃ በደረጃ እያስወገደ የሚፈልገው ደረጃ ይደርሳል። በቅደም ተከተል ማስቀመጥ መጀመሪያ ይሄን አደርጋለሁ። ለምሳሌ አንድ ሰው ነገር እንበልና ትምህርት መማር ፈለገ። ትምህርት መማር ጊዜ ላይኖር ይችላል፣ ፕላስ ገንዘብ ላይኖር ይችላል ምናምን፣ ወይም ትምህርት ቤትም የትኛው ትምህርት ቤት መማር እንዳለበት ላያውቅ ይችላል። ስለዚህ እነዚህም በተራ የትኛውን ቅድሚያ ማወቅ ያለብኝ መጀመሪያ ማለት ትምህርት ቤቱን መለየት ሊሆን ይችላል። መጀመሪያ ኦኬ አንዱ ትምህርት አለማወቅ ነው፣ ቁጥር አንድ ያስቀምጣል። ከዛ ሁለተኛ ቀጠው ምንድን ነው የሚያስፈልገው
ገንዘብ ሊሆን ይችላል ወይም ጊዜ ሊሆን ይችላል። የሚያስፈልግ ጊዜ ካለ ሁለተኛ ጊዜ፣ ሶስተኛ ገንዘብ፣ እነዚህ ሶስት ነው ከተሞለት መማር ይችላል ማለት ነው። ከዛ እንዴት ነው የሚደረገው? የመጀመሪያው ሄዶ ትምህርት መፈለግ የመጀመሪያው ስቴፕ አንዱን ያስወግዳል። ካገኘ በኋላ ገንዘቡን ያውቃል ማለት ነው። ይጠይቃል፣ መረጃ ይዛል፣ ገንዘብ ይዛል፣ ማነው ጊዜን ገንዘቡን ያውቃል። ከዛ ሁለተኛ ምንድነው ገንዘብ ማጠራቀም ይሆናል። ገንዘብ ያጠራቀም ነው። ሶስተኛ ጊዜ ነው። ጊዜውን ደግሞ ያመቻቻል ማለት ነው። እንዲህ ያደረገ የሚፈልገው ነገር እያሳክተውት ይጀምራል ማለት ነው። ምን ያህል እንደሚያስፈልገው ምናምን በቂ መረጃ ከያዘ በኋላ ወደ ተግባር ይገባል። ስለዚህ ምንድነው በተለይ የምንፈልገው ነገር እንዳናከናውን ያደረጉትን ነገሮች ዝርዝር እነሱን ለማስወገድ እዚህ ጋር ስኬት ግብ የሆነ ቦታ መድረስ ሳይሆን ጉዞም ነው። እያንዳንዷን ነገር አንድ ባንድ እየመታችሁ እያስወገዳችሁ ወደ እዛ ደረጃ እየደረሳችሁ መሆን ስታውቁ የሚሰማ ደስታ አለ። ያ ነው ስኬት ጉዞ ነው ይባላል እንጂ አንዱ እዛ ስንደርስ ደግሞ ሌላ ሁለተኛ ግብ እያለን የነዚህ ድምሮች ናቸው ትልቅ ደረጃ የሚያደርሱ ማለት ነው። ስለዚህ ሁሉንም ነገር ማሳካት የምፈልጋቸው ነገሮች በዝርዝር በተለያየ እንትን ካታጎሪ ወይም እንትን አድርጎ ከፋፍሎ መበርታት ያስፈልጋል። መቀጠል እንችላለን። በነዚህ ይሄን ቀበን ግን ማንኛውም ነገር ለማሳካት መጠቀም እንችላለን። እንዳለ እችላለሁ ብሎ ማን ነገር እችላለሁ ታሰብን ጉዳዩን አከናውናለሁ ይሆንልኛል። ቀጥሎ ከዛ በኋላ ደግሞ ምን እንደምናደርገው አከናውናለሁ ብሎ ቁርጠኝነት መነሳት መወሰን። በቃ ምንም አላወራ በቃ 100% ይሄን ካላከናወንኩ በቃ ምንም። ከዛ ሶስተኛ ደግሞ በዛ መሳከና በእኛ መካከል አሁን ያለውን ጋፕ በመሀል ያሉት የተሰግሰው መሳከሮች እንዳናሳካ የሚያደርጉን ዝርዝረን ካወቀን በኋላ አንድ ባንድ ደረጃ አንድ ባንድ እየነጠል ማስወገድ ከዛ መድረስ። ስለዚህ ይሄ ነው እንግዲህ ብዙ ዝርዝሮች አሉ። ከዚህ በተጨማሪ ብዙ ነገሮች አሉ። እንግዲህ በቀጣይ ቪዲዮ ደግሞ ተጨማሪ በጣም የሚጠቅሙ በዚህ ጉዳይ ይዤ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ቻው።